ሌላኛው ጉዳይ ደግሞ ሴክሻ ያጋራው ፎቶ ነው የሆስፒታል አልጋ ላይ ሆኖ አይተነው ነበርና ብዙዎች ተጨንቀዋል ሰይፉ ምን ሆኖ ነው ብለው ጠይቀዋል ስለዚህ እንደውልለት አይደል እንደውልለት እንዴት አመሸ ሰይፍሻ ሄሎ እንዴት ናችሁ አለን ሰላም ነህ ሁሉ ሰላም ነው አለን በጎ ሆንክ ቀል ያለ ነው እኮ ያን ያህል እንዲህ የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም ማለት ላይ አየር ላይ ወጣ ብዬ ነበር ወደ እዛ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች በዛ ምክንያት ቼክ አፕ ለማድረግ ሄድን ከዛ ቀለል ያለ አሁን ወደ ኢትዮጵያ ተመልሻለሁ እኮ ነገሮች ጥሩ ናቸው ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ እንዴት ናችሁ እናንተ ደህና ነን ኧረ ድምጽህም ብርትት ብሏል እኔ እኮ በጣም የታመመ ነበር የጠበቅኩት ኧረ ምንም እንደ የሳቅን የተጫወትን መጣው እኮ አሁን መጣው ጀስት ነገሩ እንግዲህ እዚህ መጥቻለሁ ስለዚህ ታመህም አይደለም የሄድከው እንደው ቼክ አፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ አው ይሄ በተለይ አሁን ከ40 በላይ ስትሆኚ አሁን ልቡስ ሰዎች መመከር አለበት ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞቼ ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን በቃ መጥቻለሁ ነው ማውን ልመጣ ነበር እኮ ግን አይ ጎሽ እግዚአብሔር ይመስገን ጀምሮ እናደርገዋለን ብለን ነው አይ እግዚአብሔር ይመስገን እዚህማ ሙዝን ብርቱካንም ይዘው የተገኙ ሰዎች አሉ በአንተ ሰብ እንግዲህ እኛ እንጠግናለን ራሳችን በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል እንደሱ አይነት ነገሮች አሉ ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፍቃድ ወደ ቀድሞ ስራችን እንመለሳለን እሺ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ ሁለት አርጊው አመንክ 40 አመንካት አይገርም አሁን ቢኒዝ አይስቃል መመርመር ያለበት ሰው እዚህ መሳቁ ያደርሻል በጣም አስፈላጊ ነገር ነው አባቴ አመንክ 40 ነገሮች የዓመት ልጅ አይነት ተክለ ሰውነትና አቅምን ያለህና ቀየር 20 ዓመት ሆነሃል አሁን ምናምን ብለው ነው እንደውም አትነቀው አክብረው የላኩኝና በዚህ አጋጣሚ አስበው ለደወሉልኝ ሁሉ ነገር ሰላም ነው በቀጣይ ቀናት እንደው ወደ ስራ እንመለሳለን እንዳው ሆነ ቀየር እዛ ምናልባት መቅዶኒያ ላይ ከጠፋው 10 ቀን ስለሆነኝ አንዳንዶቹ በዚህ ነው ወይ ምናምን ሲሉ ነበረ ያን ያህል ህመምም አይደለም ቴርሞስ አጠገቤ ቁጭ ብሎ ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለም እንደዛ ነው ያጋጠመኝና አሁን በቃ በሙሉ አቋም ላይ ነው የምገኘው አይ አሪፍ እንትኑም አክቹአሊ ፎቶህንም ሳይኮ ዘና ብለህ ነው አዎ ፈልሰስ ብለህ የታመመም አትመስልም አስታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው ስለዚህ እግዚአብሔር የተመሰገነ ይሁን በጣም ብዙዎች ነው የደወሉልኝ ስልኬ እስካሁን ደቂቃ ድረስ ፋታ የለውም ነገሮች በጣም ጥሩዎች ናቸው በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ ላሰባችሁ ሁሉ በጸሎትም በቃ ወዳጄን በጣም ያየሁበት ምክንያቱም ኧረ እንደው በዚህ ደረጃ አይደለም እያልኩኝ ካልመጣሁ ሁሉ የሚሰው ያጋጥምሻል ካላየሁ አላምንም እና እንደዛ ከሆነ በቃ እመጣለሁ ዛሬም ትላንት ስለገባሁ ነው እንጂ ዛሬም እመጣ ነበረ ግን አንድም አረፍ በል ስለሆነ የተባልኩት ስለዚህ እችን የረፍት 2-3 ቀኔን ጨርሼ ከሰኞ በኋላ እንግዲህ እንገናኛለን
እግዚአብሔር ፈቃድ ጎሽ ፈጣሪ ፍቃድ እንግዲህ እዚህ ወንበር ላይ እንገናኛለን። ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው። ብዙዎች ኮንሰር አድርጓቸው በኮሜንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምጽህን ካላሰማናቸው መቼ መፎያ አይሉን ብለን ነው። አሁን ይኸው ድምጽህን ሰምተዋል። አዎ ሁሉ ነገር ሰላም ነው እግዚአብሔር ይመስገን። በጸሎት ላሰባችሁኝ ለደወላችሁ አጠቃላይ ፍቅራችሁን ላሳያችሁኝ ሁሉ ከልብ ነው የማመሰግነው። ነገሮች በጣም ሰላም ናቸው። በቀጣይ ቀናት ወደ ስራ እመለሳለሁ እና ምንም የሚያሳስብ ነገር የለም። በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው። ይህ ነው እንግዲህ መልእክቴ። ጎሽ በጣም ጥሩ ሰይፍሻ እንግዲህ ሰኞ ማክሰኞ እዚሁ የምንገናኝ ይሆናል። በፈጣሪ ይማርህ አለልም ኦልሬዲ ደህና ነህ ያለኸው። ስለዚህ እንቅልፍህን አስተካክለ ደግሞ እንገናኛለን። በቃ እንገናኛለን እግዚአብሔር ፈቃድ። ሁላችሁንም ከልብ ከልብ ነው የማመሰግነው። እስከ ሌሊት እንግዲህ አደምጣችኋለሁ። ዛሬ አድማጭ ነኝ። እስከቀላቀላችሁ ናፍቄያለሁ። እኛም ናፍቀናል። የበዓል ሰሞን ስለሆነ በመላው ዓለም ሆናችሁ ይህን ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ሊያሳየችኝ ፍቅር ሁሉ ከልብ ነው የማመሰግነው። ከልብ አመሰግናለሁ። ሁሉም ነገር ሰላም ነው። ስለዚህ አታስቡ፣ ምንም ችግር የለም። ደህና ነኝ። በቀጣይ በጥሩ አቋም እንመለሳለን። እንደውም ከሜዲ በፊት የቀረጽኳቸው 1-2 ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካውኝም የሰራሁት ሾ ነው እንግዲህ ያለው እና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ እንደ እግዚአብሔር ፈቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶኒያው ምግብ ማሰባሰቢያ ላይ የምን እረፍት ብለን ደግሞ እንመጣለን ከእግዚአብሔር ጋር። በጣም ደስ ይለናል። እንግዲህ ሰላምህን ያብዛልህ ሰይፍሻ። እንገናኛለን። መልካም ምሽት ሁላችሁም። እንግዲህ ከልብ አመሰግናለሁ። መልካም ምሽት ብያለሁ። እኔም ባባይ ቻው። ፈርስት ሃንድ ኢንፎርሜሽን ይኸው መልሰናል። ከዚህ በኋላ ጥያቄዎች አይደጋገሙ ብለን ተስፋ እናደርጋለን። በነገራችን ላይ እየተቆራረጡ ቪዲዮዎች አሁን እኛ ስቱዲዮ ከገባን በኋላ ራሱ በቲክቶኮች ላይ ምናምን እየተለጠፉ ነው የሚገኙት። የሚያሳስቱ መረጃዎችም እየተለጠፉ ነው። ስለዚህ ይኸው መረጃው ይሄ ነው። ከሰኞ በኋላ ሰይፍሻን በተለመደው ቦታው ላይ ታገኙታላችሁ። 40 መሆኑንም አምኗል። 40 መሆኑን እነሱ ወሳኙ እሱ ነው። አንቺ ከዛ በኋላ ሐሜተኛ እንደሆንሽ ግን አየሻ። ስልኩን ዘግተሽ 5 ደቂቃ እንኳን ይሁን። አይ ከዛ በኋላማ ሐኪሞች የ20 ዓመት ልጅ ነህ አሉኝ አለ። አሉኝ አለ 20 ዓመት ልጅ አሁን በ20 ነው የሚሸክልብን። ለሚቀጥሉት ዓመታት አሁን አንተ ሐኪም ስንት ዓመት ነው አለህ ነው የሚልክ ገና ሲያልቅ